ኢትዮጵያ አረ ጀግኖችሽን አስቢያቸው ስንቱን አንቺን ለማዳን አይደለም እንዴ ልጆችሽን ለማትረፍ የዋንዱ ቅንጣት ልጄ አየር አብራሪው ሚግ አብራሪው እንደዚህ ሆኖ የቀረብኝ ምንድነው አደጋ ነው ይኸውልህ ልጄ እንዴት አይነት ጀግና ነበር መሰለ ልክ እንዳንተ መልኩም እንዳንተ ነው እንዴት እንደሚያምር አትጠይቀኝ ልጄ አንድ ቅንጣት ልጄ ነው ሚግ አብራሪ ሆኜ ሀገሬን እጠብቃለሁ አለ ሚጉን ሲያበር ሚጉም ተጨራመተ እሱም ይኸውልህ ጀርባው እንደዚህ ሆነብኝ ቆየበት 2 አመቱ ድፍን 2 አመት ይዤው ለሀገር እንከራተታለሁ ህክምና ውጭ መሄድ አለበት አሉ ወደ 3 ሚሊዮን ያስፈልጋል ተብሎ ይኸው 2 አመት ስንከራተት እዚህ መቼም ዲያስፖራ ሰፈር መጥቼ ሰው የተባረካችሁ ናችሁ አንተዬ እንዴት አይነት ህክምናው ወደ 3 ሚሊዮን ይፈጃል አሉ አሁን 2 ሚሊዮን ሰብስቤ ያለው እዚህ ሰፈር መጥቼ ደጎች ናቸው አይ እንደዚህ ሆነብኝ እላለሁ ዛሬ ጀርባው ህክምና እንዴት አባቴ ላድርገው እስከን ጀግናችንንማ ልናሳክመው ይገባል ያሪስተ ወጣ ይተካል ቼክ እንደምታወጣ ቼክ ይወጣል እንዴ የነብራራ እኔን የሚያክል ቦርሳ ተሸክሞ 10 ብር ያወጣል እንዴ 10 ቦታ ይበጣል ድንቄም ሱፍ ለባሽ ሌባ እኔ ሌባ ነህ ኪስ አውላቂ ሌባ ልትዘርፍ ነበር የመጣው ወይ ጉድ ፊሽካ ባዶ እኔን ከሚያክል ቦርሳው እስኪ 10 ብር ያወጣል ለፍለፍ ገረገረ አንተ ሌላ ረዳት ያስፈልጋል እናቴዋ ይኸውልሽ እንዴት አይነት እንዳንቺ አበባዬን መሰለ ልጅ ነበረ አንዱ ቅንጣት ልጄ ደግሞ በአዲስ ዘዴ የመጣችሁ አይደል ውስፊሮ ቋንጣ የታጭናለሽ ንገሩኝ ባይ እናቴዋ አትለፊን እናትዬ ነይ ላማክርሽ ነይ እናትዬ ጉር ተሰራሁልሽ ይኸውልሽ አንዱ ቅንጣት ልጄ አገሩን ልጠብቅ ህዝቤን ልጠብቅ ዲያስፖራውን መጠበቅ አለብኝ ብሎ እንዴት አይነቱ ሚግ አብራሪ ድንገት እንደዚህ ሆነብኝ ጀርባው ነው እንደዚህ ያበጠው ጀርባው ይኸውልሽ አውሮፕላን ሚግ አብራሪ ነበር አገሩን የሚጠብቅ ዲያስፖራን የሚጠብቅ እንዴት አይነት ጀግና ይኸውልሽ ሚጉም ተከሰከሰ ልጅም እንደዚህ ሆኖ ቀረልሽ እንዴት ያሳዝናል በፈጣሪ በጣም እንጂ በጣም እናቴ በጣም ጉድ ይኸው ሀገር ለሀገር ዞራለሁ እናትዬ ጉድ እኮ ነው ለምን ጊዜ ትሰጣላችሁ ምን አባቴ ላይ እኔማ ይኸውልሽ ድፍን 2 አመት ይዤው ዞራለሁ በየቦታው ህክምና ውጭ ሀገር ነው አሉ ውጭ ሀገር ደግሞ 3 ሚሊዮን ያስፈልጋል ተባለ ይኸው እዚህ እናንተ ዲያስፖራ ሰፈር መጣው እንዴት አይነት የተባረኩ መላእክቶች ናቸው 50,000 100,000 200,000 እየሰጡኝ ደህና ነኝ እልሻለሁ ወስጄ ላሳክመው ሁሉም የተቻለውን ማድረግ አለበት እኔም ብሆን በምችለው አግዛቸዋለሁ ይኸውልሽ ቆይ አንቺ ሲመለከትሽ አበባ ነሽ አበባ ያርግልሽ ኑሮሽን እናቴ ጉድ አዲስ እኮ ነው እናቴ ማነው ስሙ ቻላቸው ቢሆን ካሳ መንገሻ ሲሳይ አወበል ቸርነት ሰጠኝ እንዳለ ከቤ መንገሻ ባልቻ አካውንቱ ቁጥሩ ደግሞ እሱ አስፈልገኝ አካውንቱ ቁጥሩ አሁን እኮ በቻልኩት አግዛችኋለሁ ስላልሽ እኮ ነው በምችለው አግዛችኋለሁ ዋናው መፍትሄ ጸሎት ነው ምነው የእግዚአብሔር ጎረቤት ነኝ አልሽሳ ወንፊት ምን ትመስላለች እባካችሁ እቺ ንገሩኝ ባይ ወሬኛ ዳጀዋ ይደርሽ አይዴ ዝርዝር ይኖረኛል እናቴ እሺ ስንት ልቁረጥ እናቴ አይ ችግር የለም እኔ እቆርጠዋለሁ እሺ ይኸውልሽ አይደስ ነው እናቴ መቼስ እንደዚህ አይነት ነገር በዘራችሁ ማይደስ እናቴ
አንቺ አበባ ይመሰልሽ ልጆችሽን ይባርክልሽ ዘርሽ ይባረክ እናቴ አመሰግናለሁ እኛም እናመሰግን ቆይ ምን ነው ልቁረጥላችሁ እኮ ብለሽ ነው እሱንማ ከደሞዜ ነው የምቆርጠው በየወሩ እቆርጥላለሁ ኧረ እባክሽ መሾፉ ነው ወራ ያድስሽ በየወሩ እቆርጥላችኋለሁ አንቺ ነሽ ለእኛ የምትቆርጪ ቁራጭ ይቺ ምናምን ወር ደሞዝ የሚጠብቃለ ይቺ ምን ትመስላለች እባካችሁ ሰጋትራ ደግሞ አንቺ ብሎ እዚህ ዲያስፖራ ሰፈር ወሬኛ በየወሩ እቆርጥላችኋለሁ ትላለች ኧረ ኢትዮጵያ ተይ ስሚ ተይ ኧረ የጀግኖችሽን ጉዳይ ስሚ ተይ ዝም አትበይ ስንት ጀግኖች እንደዚህ ብለው ይወርቁልሻል ኧረ ጀግኖችሽን አስቢያቸው ጀግና ወታደሮችሽን ጀግና ፖሊሶችሽን እየሰራችሁ ይኸውልህ ልጅ ያድስ ነው እንዴት አይነት አንበሳ የነበረ ልጅ መሰለህ ፊቱ እንዳንተ እንደ ነብር የሚያስፈራ ማነው አጠገቡ የሚቆመው ማነው አጠገቡ የሚቀመጠው እንዴት አይነት ሚጋብራሪ ሊጉን ሲያበረው ጠላት ድንብርብሩ ነበር የሚወጣው ዛሬ እንደዚህ ሆነ ያረበጥኝ የጀርባው ማን ነው የሚነካው የጀርባው በጣት መንካት አይቻልም ኢትዮጵያ ምን ጊዜ ጩኸትሽ ተሰማልሽ በጥቁር ዱላ የጀርባ አጥንት ፈወሱልኝ እሺ እንቀጥላለን እንኳን ደሞዝ ተጨምሮላችሁ እንዲያውም ያው ናችሁ